ሰዎች የሚፈልጉት አይነት ሰው ነበርኩ ሰዎች ሲያዙት የምታዘዝ ልጅ ነበርኩ ፍርሃት ያለኝ ልጅ ነበርኩ ብለሃል እንግዲህና አንተን ራስህን እንደዚህ ሰዎች የሚከተሉ አድርገህ ለማሰብ በጣም ጊዜ የሚፈልግ ነገር ይመስለኛል አይደል በቃ በጣም ሰው እንደዚህ ፎሎወር ድንገት ስታገኝ 100,000 it's a surprise ለምን መሰለሽ አስታውሳለሁ 100,000 ከመግባቴ በፊት ማለት ነው ስክሪን ሴቨር አድርጌው ነበር ፕሮፋይል ፒክቸሬ ላይ ምን ይላል ያቺ ስንት ነው 45 ፎሎወር ነበረኝ ቪዲዮ ፖስት ስል ፎሎወር ሉዝ አድርግ ነበር እሷን አጠፋኋትና ኤዲት አድርጌ 100,000 አልኳት ከዛ ዋልፔፐር ላይ ያረኳት አያታለሁ የኔ ነው 100,000 ነኝ እኔ ክድት የማይጠቅመኝ ነገር ከዳለው ባይዘው ወይ ጨዋታው ከማይንድ ጋር ነው በቃ አወኩት በቃ ዓለሜ እዚህ ውስጥ እንዳላወቅኩኝ ገባሻ 100,000 ፎሎወር ካልሆንኩኝ 45 ነኝ አሁን 45 እንዳለኝ ግን አላምን 100,000 ያለኝ በቃ ክድት ሰው ሊተርበኝ እንጂ አረ ተረጋጋ አንተ 45 እያለ እንደዚህ ትላለህ ምናምን ማየት የሚችለው ነው የሚያሳይ ማየት የሚችለው ችግሩ እሱ ነው እኔ ደግሞ ማየት የምችለው ብቻ ሳይሆን ማምነው ነው ማየው በቃ መጀመሪያ እምነቴ የፈጠረልኝ ዓለም አስታውሳለሁ ከዚህ በፊት ተከፋይነቴን አስታውሳለሁ ያ ሁሉ የመጣው ይገባኛል ብዬ ስላመንኩኝ ነው ይሄ ነገር ይገባኛል ብዬ ካመንኩኝም የኔ ይሆናል እልህ ያዘኝ ተናድጃለሁ እሳት አለኝ ደግሞ ያ ሁሉ እንደዚህ ዘቅዝቆ ስለያዘኛ ሰይጣን አሁን አስለቅቄዋለሁ ይህ እሳት ደግሞ የሆነ ከየት አባቱ እንደመጣላቅም ቆምኩኝ ለራሴ ስቲል ጎ ግን እንትን እላለሁ በቃ እፈራለሁ ፍርሃቱ አለ ግን እሳቱም አለ እንደ ድሮ የሚያወድቀኝ አይደለም መቆም ጀመርኩኝ ከዛ ግን ንገርሽ መቼ ይህ እሳት መቼ ሙሉ ለሙሉ እንዳበራሁት መቼ እንደሆነ ንገርሽ ወደ አዲስ አበባ ስመጣ ስለ ፖርን አዲክሽን የተናገርኩበት መቼ ነበር ማለት ነው አይ ቲንክ ከ3-4 ወር በፊት መሰለኝ አይታለም አሁን ቅርብ ጊዜ ቅርብ ጊዜ እኮ ስለ ፖርን አዲክሽን የነበረኝ ነገር ሁሉን ግልጽ አድርጌ ተናገርኩኝ ብዙ ሰው የሚመስለው የኢትዮጵያ ሕዝብ ስድ ለማድረግ ይመስለዋል እንደው ከዚሁ ጋር ያይዘህ የዛን ሰዓት ኢንተርቪው ስትደረግ ማስተላለፍ የፈለከውን ፖይንት ምን እንደነበረ እንስማው የዛኔ ያስተላለፍኩት ፖይንት ምንድነው ኢትዮጵያ ከዓለም ሁለተኛ ነች በፖርን አዲክሽን ሪያሊቲ አዲክሽን ሁለተኛ ነች ከዓለማችን ሪሰርች የጉግል ገብተሽ ማየት ትችላለሽ በት እኛ ከዓለማችን አንደኛ ነጭ በጎች ነን ችግራችን ደግሞ እሱ ነው ሰይጣን የሚጠቀምበት ደግሞ እሱ ነው ግልጽነት የለንም ወላጅ ከልጅ ጋር ግልጽነት የላቸውም ብዙ ትምህርት ቤቶች ምን እየተፈጠረ እንዳለ ታውቂያለሽ ያለው ነገር ግልጽነት የሚባል ነገር የለም እኔ ጀምረዋለሁ መንገዱን ሰብረዋለሁ ግልጽ ሆኜ አወራለሁ ስለዚህ ብዙ ወጣቶች ደግሞ ነፃ አደርጋለሁ ልንገርሽ ከምታስቢ በላይ በጣም ብዙ ወጣቶች እንዳለ በሰይጣን እንደዚህ ተይዘው ነው ያሉት ልንገርሽ መውጣት ይፈልጋሉ አይችሉም የለም ድፍረቱ አሁን የፖርን አዲክሽን ብዙ ሰው ስለዛ ብቻ ያስባል ግን ፖርን አዲክሽን ለምንድነው የመጣው ለምንድነው በነፃ የሆነው ለምንድነው በነፃ እየሰጡን ያሉት ይሆን if the product is free then እኛ ነን ሽያጮቹ ገንዘቡ እኛ ነን ማለት ነው እኛ attention ነው የሚሸጠው ስለዚህ እንዳለ ወጣቶች ህፃናቶች ከ10 ምናምን አመት 11 12 አመት ጀምሮ ያውቃሉ ስለዚህ ነገር they are aware ቲክቶክ ላይ ከገቡ ያውቁታል እንገርሽ ምንም ማድረግ አይጠበቅባቸው ሰበርኳት መንገዷን ተናገርኩኝ ሀገር ሙሉ አንቋሸሸኝ ልጆቻችን ያበላሸው ነው ተባልኩኝ ግን awareness ፈጠርኩት which is ችግር እንዳለ ታወቀ አሁን ነው ሰው ቆይቶ እየገባ ያለው እየተናገርኩት ነገር ይዛኔ ማለት ነው ግን ዋና ዓላማ ምንድነው በጥሰን መውጣት ሰብረን መውጣት ከምን ከዚህ እንደዚህ ሰይጣን እንደዚህ አድርጎ የያዘብን ነገር የፖርን ሊሆን ይችላል የአልኮል ሊሆን ይችላል የዊድ ሊሆን ይችላል any type of thing ህይወታችን ላይ ቁጥጥር ካለው ከዛ ሰብረን ለመውጣት ነው ያ ፖድካስት የነበረው ማለት ነው አሁን እኔ ምሳሌ ሆኛለሁ በዛ ሁሉ መከራ አልፌ ብዙ ሰው ያውቀዋል ስንት ሰው ተርቦኝ መሳለቂያ ነበርኩኝ የሁሉም እኮ አሁን ግን ተገልብጦ የሆነ ነገር ተፈጥሯል ምሳሌ ሆኛቸዋለሁ እነሱ መውጣት ይችላሉ እንዳልከው የፍርሃት የጭንቀት ኮንፊደንስ የማጣት ዴት ለማድረግ እኮ ወጥተህ ስፖርት ሰርተህ ምን ብለህ ሻይ መጠጣ አይነት ሰው መሆን አለብህ አይደለ ሶ የፍርሃት የበሽታ ነው ራሱ ሶ እንደ በሽታ ነው ትሪት መደረግ ካለበት መደረግ ያለበትና አንድ ሰው ይሄን ታመም የነበረ ከዚህ ደግሞ አሁን ተፈውሻለሁ እናንተ ሙጡ ሲል ይሄ ትልቅ ትምህርትና ተምሳሌት መሆን መቻል ነው ያስባለሁ ምክንያቱም ያንን ውርጅብኝ ደግሞ መሸከም በራሱ ደግሞ ሌላ የሁለተኛ ፈተና ሆነ ብዬ አስባለሁ በጣም ራስ ጋር ያሉትን ችግሮች ታግለህ አሸነፍክ ከዛ ራሴን ደግሞ አሸነፍኩ ራሴን አወቅኩ ራሴን ያስኩ ስትል ደግሞ እንደዚህ አይነት አስተሳሰቦች ሲጫኑብህ ምን ነበር እንደው የተሰማ ይሄንን አብረናን ሰው በስመ አብ ወመንፈስ ቅዱስ ያ እሳት ያልኩሽ ነገር ማለት ነው
አንዳንዴ ግን የሆነ ቁጭ ብለሽ አስበሽበት አታውቂም? ሁሉም ሰው ቢጠላኝ ብገላገል እግዚአብሔርን አይደለ ቢጠላኝ ሁሉም ሰው ዝም ብሎ አንዳንዴ እኮ እንደዛ ላይ እግዚአብሔር ነው እንጂ አስባለሁ እንደዛ ሁሉም ሰው ቢጠላኝ አንዳንዴ ይመጣብኛል። የእውነትህን ነው። በጣም ሰው አስደሳች ስትሆኝ ኧረ ጠልቶኝ ባርፍ ምንም ባልጠበቁ ምንም ባልጠበቁ በቃ ሆነ። ከዛ እሷ ነገር እውን ሆነች። ባይዘው እንዳለ ይጠላኝ ነገርሽ እንዳለ ነው የምልሽ። ያው አወራቸው የነበሩ አክትረሶች ነበሩ፣ አክተሮች ነበሩ፣ ሴሌብሪቲዎች ኢትዮጵያ ውስጥ መሴጆቻቸውን ዲሊት አድርገው ይሄ ባለግ ያለው አንፎሎ ያደረጉ እግዚአብሔርን አውቃቸዋለሁ። አሁንም አስታውሳቸዋለሁ ስማቸው። አንዳንዶቹ ለማውራት ይሞክራሉ፣ አላወራቸውም። በክፉ ጊዜ ጎን ላይ የማይሆን ሰው ታውቀዋለህ። ግን የዛኔ አንድ አዶናይ ነበርኩኝ። ኢቨን ፋሚሊ ቤተሰብም በቃ ላይ ማመን አቅቷል። አስቢ እስኪ በምን መሄድ እንደሚሄዱ እነሱ እኔን ተይኝና አዎ በቃ ማዘር አሁን ሰዎች ጎረቤት እየሄዱ ይነግሯት ነበር ምንድነው ነገር። ከዛ ማዘር ደውላ በቃ ተጨናንቃት ነገር አይደለም ምንድነው ምናምን በቃ እንደውም አታሳየኝም ስሜቶቿ። ግን ከኔ ኋላ ያለው በጣም እንደምታለቅስ እርግጠኛ ነኝ፣ በጣም እንደምትሰቃይ። ፋዘርም አስቢ ፋዘርም የፋዘርም አታዩ ባሻ። ግን ብቻዬን ቆምኩኝ በረንዳ ላይ ቁጭ ብዬ ሁሌም አስታውሳለሁ። እዚህ አዲስ አበባ ሆቴል ላይ አያለሁ፣ አዲስ አበባ አያታለሁ፣ አዲስ አበባ አያታለሁ። አንድ ቀን ይመጣል ሁላችሁም ይገባቸዋል ያልኩት ነገር። አሁን ችግር የለውም ምንም አልፈርድም። ግን ነፃነቴ ግን አውጃለሁ። ሁላችሁም ስለጠላችሁኝ ለራሴ መቆም ጀምሬያለሁ። ተመስገን። አዶናይ ከአዶናይ ጋር ሆነ። እግዚአብሔር ነው ማለት ከራስ ጋር ማውራት ጀመርክ። በቃ ተመለሰቻችን እንትን ተመለሰችና ያቺ ድምጽ ከኔ ጋር እንደዚህ ተሳሰርኩኝ። ታውቂያለሽ ከማንም ሰው ፍቅር አልጠብቅ፣ ይሁን አድንቆት አልጠብቅ፣ ጭብጨባ አልጠብቅ። ቢጠሉኝ ቢተርቡኝ ቢወዱኝ ምንም ለኔ ወደውኝ ነበረ በሞቲቬሽን ያ የኔ ቆንጆ እያልኩኝ ጊዜ። ከዛ ደግሞ ያ የፖርኑ ነገር ሲመጣ ደግሞ እንዳለ ሀገር ሙሉ ጠላኝ። ያ ሁሉ ያረኩት ነገር ተረሳ። ገባሽ አይደለ? አሁንም ስቲል ባይዘው እንደዛ ነው የሚሉት አንዳንድ ሰዎች። ምን አድርገው ነው ይሄ ልጅ የኔ ቆንጆ አለ ከዛ በኋላ እንደዚህ ተናገረ እንደዚህ ሆነ ይላሉ። ግን ያ ስንት የመከርኩት ምክር አለ ተረሳ። ባንዲያ ሰው ሁሉ ጠላኛ። ይወዱኝ የነበሩ ሰዎች በጣም አሪፍ ቪዲዮ ይሰሩ የነበሩ ሰዎች በእኔ ተገልብጠው እኔን ሲሰድቡኝ ይስድ ሲሉ እግዚአብሔርን አየኋቸው። ላይካቸው 80 ምናምን ሺህ፣ ኮመንታቸው 6-7 ሺህ። እነዚህ 7 ሺህ ሰዎች ደግሞ እኔን እየጠሉ እያንቋሸሹ አቤት የተሰማኝ ነፃነት። ኃላፊነት ወረደልህ። በቃ ነፃነት ተሰማኝ። ያየበት መንገድ ይገርማል። የዛን ሞመንት ምን ይበልሽ አንተ ተደሰትክብኝ አልተደሰትክብኝ ምን አባት ያገባኝ እንደፈለከው በቃ እንደፈለከው አዶናይ እንደሚፈልገው ትሆናለህ። አዎ ደበረህ አልደበረሽ አንቺ ምን አገባኝ። የራስሽ ህይወት ኑሪ፣ የራስሽ ህይወት። በቃ ስወጣ ወደ ውጭ ምልሽ ኮራ ብዬ ነው የምንቀሳቀስ። ስራም ሬስቶራንት ስገባ ምናምን ኮራ ብዬ ሱፌን አድርጌ እገባለሁ ምናምን። ሰው ሲያወራኝ እኔ አንተ እንትን እዚህ ሱስ አለብህ ምናምን ይሉኛል ይላል። ግን ሰው እንደዚህ ፊት ለፊት የእውነትህን ነው እግዚአብሔርን ምን ትላለህ? እንደ ቀልድ እኮ ነው ለነሱ እኮ በቃ እንደ ጓደኝነት የተለመደ ነው። እየተረቡ ምናምን አንዳንድ ሰዎች እንትን ሲሉ የሚሉ እኔ ላይም እንደዛ መጥተው ለማድረግ ይሞክራሉ። ከዛ አይናቸው እያየሁ በክብር በስነ ስርዓት አወራቸዋለሁ። ሰላም ጤና ይስጥልኝ እንደምን አለ እመልሳቸዋለሁ። ወዲያውን እዛው እያሉ ቦታቸውን መስመራቸውን። እንዴት ነው ኮንትሮል የምታደርገው ኢሞሽንህን? ምንም ኢሞሽን የሚባል ነገር የለም። ኢሞሽን ስልሽ በቃ ከስሜቴ በላይ ነኝ እኔ። ከዛ ጭንቀት፣ ሐዘን አሸንፈዋለሁ። ሁሉም ነገር ነፃነት ላይ ተዘጋጅተህበታል። ሁሉም ሰው የራሱ ገመና እንዳለው አውቃለሁ። ሁሉም ሰው አውቃለሁ። አይሻለሁ አንተም አያሃለሁ። ምንም አንባለሁ ሰው ባይዘው ወይኔ ያለበት ገመና አውቃለሁ። እውነት ለመናገር ዝም እዚህ ውስጥ ነው የሚይዘው። if there's something I already find out አድርጌያለሁ። ሰላም ስላቸው በክብር በስነ ስርዓት ነው። ትልቅ ማሸነፊያ ዘዴ ነው ባይዘው። አዎ ከዛ ደግሞ ሰዎች ናና ይሉኝና ስለዛ ይጠይቁኛል። ናና እስኪ ገባሻ። ንቀት ነበር በጣም ግን ስቲል ንቀቱም ኢንጆይ አደረኩት። ታውቂያለሽ ንቀቱም ሊቆጣጠረኝ አልቻለም። ከዚህ በላይ ነፃነት ምን አለ? እነሱ ዲስሪስፔክት እያደረጉኝ እያወደቁኝ አሳንሰው እያዩኝ አንተ እብድ እሺ አሁንስ ምን ልትሆን ነው? እግዚአብሔር ስብሰባ ላይ ሄጄ እኮ ነው ምን ልትሆን ነው አሁንስ ተው ምናምን እያሉ እያለ ምንም ነፃነቱ ውስጤን አውቀዋለሁ። በዛች አለፍኳት። ነፃነቴን አወጅኩኝ። ከዛ በኋላ ምን መጣ? ራስን መውደድ፣ ለራስ መቆም፣ ማወጅ፣ ድምፄን ማሰማት። አዶናይ ቆንጆ ነው። ወጥቼ ቲክቶክ ላይ እናገራለሁ። እንደኔ ያለ ቆንጆ ወንድ ኢትዮጵያ ውስጥ የለም አልክ። ኩርት ብዬ በስነ ስርዓት ተናገርኩኝ። ኩርት ብዬ ማወጅ ጀመርኩኝ። የኔ ቃላቶች የኔ እምነት ትክክል እንደሆነ በስነ ስርዓት አረጋግጬ መናገር ጀመርኩኝ። ምን ተፈጠረ? የጄኔሬሽን ሊደር ሆንኩኝ። ማሚን ፈልጌው አይደለም ሊደር ነች ማምን የሆነ መሆን ፈልጌ ሳይሆን ራሴን መምራት ስለቻልኩ
ብዙ የታሰሩ ሰዎች ራሳቸውን መምራት ያልቻሉት ሰዎች አትሊስት አሁን እገፋቸዋለሁ ወደፊት ራሳቸውን መምራት እስከሚችሉ ድረስ ገባሽ? እዛ ደረጃ ላይ ነኝ አሁን። ከዛ ሰው አሁን ገባው ሊያወድቀኝ ሞከረ፣ ስንት ነገር ተባለ፣ አልተሳካም አለው። ቀና ብያለሁ፣ ኮርቻለሁ። ገባሽ? ሰው ራሱ የሚያጠፋበት ነገር ነው የደረሰብኝ። እኔ ተደብቀው የሚውሉበት ነገር ነው የደረሰብኝ። ኩርት ብዬ እወጣለሁ። የታባቱ ገባሽ? የታባቱ የመጣው የዛኔ ነው የታባቱ። አሁን እንግዲህ ከራሳችን አልፈን ብዙ ሰዎች እየወጡ ነው፣ ሰብረው እየወጡ ነው። ስግጥ የምትለዋ ደግሞ እዚህ በደንብ ትመጣለች። መሰገጥ ማለት በቃ ለራስ መቆም ነው። እስቲ እናውራት። ስግጥ ፍምስ ሲል አንድ ሰው በቃ ራሱን መሆኛ ነው፣ ራሱን ማሸነፊያ ነው ወይስ እንደው ስግጥ ብሎ መፈመስ ነው? ስግጥ ፍምስ ሲል ብዙ ሰው አንደርስታንድ እያደረገው ያለው ሁለት አይነት አንደርስታንዲንግ ነው የማይበት። አንደኛው ምንድነው በቃ እንደፈለገ ሆኖ አንድ ሰው መታወቅ ነው። ሁለተኛው ደግሞ በቃ ራስን በደንብ አዳምጦ ራስን ሆኖ አሸንፎ የሚፈልጉትን ነገር ማድረግና ማግኘት የሚል ሐሳቤ አይበታለሁና አንተ ደግሞ የስግጥ ፍምስ ባለቤት ስለሆንክ እና መስራች፣ ስለዚህ አብራራልን በደንብ አይደል? ፍምስ ማለት ምንድነው? መፈመስ መታወቅ ነው። ሁሌም የስኬት ማሚያ ላይ ስትሆኝ ትታወቂያለሽ። የማርኬቲንግ ላይ ይሁን ዲጄ ሁኚ። አሁን አንቺ ማያ ፕሮዳክሽን አለ ይታወቃል በእርግጠኝነት በብዙ አርቲስቶች ስኬት ላይ ስለደረስሽ ነው። ስኬት ላይ ባትደርሺ አትፈምሽም ነበር። ስለዚህ ፍምስናና ስኬት እኩል ናቸው። አሁን አንድ የመርካቶ መጋረጃ የሚሸጥ ሊኖር ይችላል። በጣም ቀውጠኛ ኃይለኛ የሚሸጥ ስኬታማ ከሆነ በቃ የሚሰራ ከሆነ ያ ሰው መፈመሱ አይቀርም፣ መጣ ይባላል። አረ የዚህ መጋረጃ ቤት በቃ መጣ፣ ሸጠብን እኮ ወሰደብን፣ ስራ ይታወቃል በእርግጠኝነት። ስለዚህ ፍምስ የሚለው ነገር ይሁን ትኩረት ፍለጋ በቃ እንትን ማድረግ ሳይሆን የስኬት ውጤት ፍምስና ነው፣ ግዴታ ነው። ይሄ ማምለጥ አትችይም። ወይ ስራሽ ይፈምሳል ወይ አንቺ ትፈምሻለሽ፣ ሁለቱም ወይም ሁለታችሁ ትፈምሳላችሁ። ግን ስግጥስ ምንድን ነው? አይ ቲንክ ስግጥ ማለት ድምፅህ ከፍ ማድረግ ነው። እጅ አውጣ ስትባል እንደዚህ ማውጣት ሳይሆን እንደዚህ ማውጣት ነው። አሁን ትምህርት ቤት ላይ ለምሳሌ አንድ መምህር እድል ይሰጠናል አይደለ? እቺ ጥያቄ ይጠይቃል፣ መልሷን እናቃታለን እኮ እኛ። ግን እንዳይተርቡኝ ቢስቁብኝ በሳሳት ልክ ባልሆንስ ብለን እንድች እንላለን። ተኮክመን አላቆ አጋጥሞናል አይደል? እንዴ ስንሳሳት ተተርበን የለ? በጣም ልክ ነህ። ስለዚህ እጅ አውጣ ስትባል እንደምትል ታውቀዋለህ እኮ መልሱን ታወጣለህ። ሰግጠ እኔም አውቀዋለሁ በተሳሳት ምን ኦኬ በቃ አውቀዋለሁ፣ ትሰግጣለህ አውቀዋለሁ። ከዛ ስትጠየቅ መልሱ እንደዚህ 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 ተሳስተሃል። ክላሱ እምክት ስግጥ ሌላ ጥያቄ ይመጣ ታውጣለች። ሶስተኛ ጥያቄዋ በጣም ከባዷ ጥያቄ ልትሆን ትችላለች። መልሷ ግን አንተ ታገኛታለህ ሌሎቹ ሳያገኟት። which is try በቃ መሞከር በቃ ታውጣለህ። እጅ ሁሌ መሰገጥ ማለት መውደቅ መነሳት ምንም አይምሰልህ። ውድቄቱ ያለ ነገር ነው። ውርዴቱ ያለ ነገር ነው። አይ ቲንክ እንደ ኢትዮጵያ ማለት ነው ውርዴት የሚባለው ስሜት አንቀርበውም፣ እንፈራዋለን። አይ ቲንክ መዋረድ ማለት ምንድነው? የሆነ አረጋዋለሁ ብለህ የማታስበው ነገር ማድረግ which is ሃይማም ከብዶኛል ትንሽ ወደ አንቺ ልመለስና ከዛ መስራት እፈልጋለሁ which is ይሄ መዋረድ ሊሆን ይችላል፣ ለድጋፍ መጠየቅ ሊሆን ይችላል፣ ወይም ደግሞ ወጥተህ በቃ እኔ አንደኛ ነኝ ማለት ለራሱ እኮ መዋረድ እኮ ነው። because አንተ አንደኛ እንዳልሆንክ ያመኑ ጓደኞች ጋር ነው ያደግከው እድሜ ልክህ። ስለዚህ አንተም ለማመን ይከብዳል፣ እነሱም ያዋርዳል። ኧረ በእናትህ አታፍርም እንዴ? ያሞሃል። በግሩፕ ሆነው ትዋረዳለህ። የታባቱ አዋርዱኝ። ስትወርድ ነው ስኬትን የምታየው። ብዙዎቻችን መዋረድን ስለምንፈራ ከፍ ማለትም አንችልበትም። እስኪ እንዋረድ፣ እስኪ ጠጋ እንበልበት። እስኪ እኔ አንደኛ ዶክተር ነኝ ልበል፣ እስኪ እኔ አንደኛ ሞዴል ነኝ ልበል፣ አንደኛ አክተር ነኝ፣ እኔ አውቀዋለሁ፣ ይህ ነገር አውቀዋለሁ። በቃ ኩርት ብለህ ለራስህ ትቆማለህ። አት ዘ ሴም ታይም ለመማርም ዝግጁ ነህ። ዝም ብለህ በኩራት ብቻ እኔ ነኝ ብለህ እንትን አትልም። ለመማርም ዝግጁ ነህ። ኩርት ያልክነህ ራስህን ታደንቃለህ፣ ትወጣለህ። ድምፅህን 50% ሳይሆን 100% ታወጣዋለህ። ሐሳቦችህን 100% ታምናቸዋለህ። ሜቢ አንዳንዴ ልትሳሳት ትችላለህ። ተማርበት፣ ይቅርታ ጠይቅ፣ እለፈው፣ ሂድ እንደገና። ስግጥ ይሄ ነው። እውነት በቃ እኔ አሁን መሰገጥና መፈመስ ፈልጋለሁ። አሁን ገባሽ አይደል? ገባኝ በጣም። አንቺማ ይኸው ሰግጠሻል፣ ፈመሰሻል። የታባቱ በቃ እንዳልከው ማክሲመም ፖቴንሻል መጠቀም ማለት ነው በቃ አይደል? 50% ሳትወርድ ሰው ምን ይለኛል ሳትል፣ የሰዎችን ሀሳብ አስተያየት ሳትፈራ 100% መሞከር። ይሄ ትልቁም ነገር እኮ ነው። ከየት መጣ ግን ቃሉ? እግዚአብሔርን
ስግጥ የሚለው ነገር አላውቀውም በህይወት አማርኛ ያን ያህል አማርኛ ደግሞ ያጥራሃል ትንሽ ከየት እንደመጣ አላውቅም የት ያነበብኩት አላውቅም ለምን ገጠመልኝ አልኩት እግዚአብሔር ገጠመልኝ ልቤ ነገረኝ አወጣኋት ባይዘው ቃላታችን ትንፋሽ ነው ትንፋሽ ደግሞ ከመንፈስ ነው የሚመጣው መንፈስሽ ከፈቀድሽለት ቃላት ይመጣል እኔ መንፈሴ ነው የምፈቅድለት ከባሻርለ ሰዎች ስንባለኛ ሙሉ ዕውቀት ተሰጥቶን የመጣን የተወለድን ሰዎች ነን ኦፍ ኮርስ ከ12ኛ መማር ሊኖርብን ይችላል እሱ የሌላ ዕውቀት ነው በተፈጥሮ ግን የኛ ዲኤንኤ በሺዎች በሚሊዮኖች መጽሐፍ ዕውቀት የያዘ ነው አለን እንመን ብቻ በእምነታችን ደረጃ ቃላት ይመጣልናል ሰው እንደዛ ይመጣ ቃል መጣልኝ በቃ ከዛ ይህ ስግጥ የሚለው ቃል ማአት ሰዎች ከፍራቻና ከዩሉንታ እስር ያወጣ ነው ቀልድ ይመስላል ሲታይ እዩ እንግዲህ ካልቸሩ ቲክቶክ እንዴት እንደሆነ እንዴት ክሬቲቪቲ እንደበዛ የሆነ ቦታዎች ሲሄድ ከማልጠብቃቸው ሰዎች ቃሉን ሰማለሁ አረን ሰግጥና ፈምስ ይላሉ ሰግጫለሁ ሬስቶራንት የሚላል አሁን አረ እባክህ በቃ እንዴ ለስም ግን ብራንዲንግ መጠየቅ አለብህ ያ ካናዳ በነበርክበት ሰዓት መጀመሪያ አካባቢ ወደ ቲክቶክ በደንብ የገባህበት ሰዓት ላይ ስለ ሴቶች በተለይ ይሄን ካልገዛልሽ ይሄን ካላረገልሽ አበባ ጊፍት ካልሰጠሽ ምንም አይሰራልሽም ተይው የሚል አይነት አነጋጋሪ የሆኑ ጉዳዮችን ታነሳ ነበርና አሁንስ ያንን ጉዳይ እንዴት ታየዋለህ ለምንስ ነበር እንደዚህ አይነት ቪዲዮችን የምትሰራው ሃይኔ ቆንጆ ላለ አድክም አድርጊ እንታል because ከዛ ትመክራለህ የሆነ ነገር አለ ብድግ ታረጋቸዋለህ ቆንጆ ነሽ ትላለህ በራስሽ ኮንፊደንስ ይኖርሽ ትችያለሽ ታምሪያለሽ ምናምን እያልክ በጣም ራስን ሊፍት አፕ የሚያደርግ ራስን ወደ ላይ ከፍ የሚያደርግ ነገር ተሰጥ ነበርና ይሄ ራሱ ትልቅ ነገር እኮ ነው by the way አሁን ማወቅ ያለብንኛ ሴቶች መንፈሳዊ ህይወት ላይ የሚሰሩ ፍጥረቶች ናቸው እኛ ወንዶች ዓለማዊ ላይ ነን ለዛም ነው ጥንካሬ የተሰጠን you know መራመድ እንቻለን መሮጥ የበለጠ የሆነም በቃ ከባድ ነገር ሊፍት እናደርጋለን ሴቶች የበለጠ አቅማቸው ምንድነው መንፈሳዊ ላይ ነው ግንኙነት አላቸው ከእግዚአብሔር ጋር እንደዚህ ማለት ነው የኢትዮጵያ ሴቶች ደግሞ ከምታስቢ በላይ በግርፊያ በአንቺ እንደዚህ እንዳትሆኚ አንቺ እንደዚህ አሁኚ አንቺ እየተባሉ ያደጉ ፍጥረቶች ናቸው ኢትዮጵያ ውስጥ ልንገርሽ እና እነሱን ማጠንከር ማለት ሀገር ማጠንከር እንደሆነ አውቃለሁ እነሱ ወደ እግዚአብሔራቸው እንዲቀርቡ ማድረግ እኛ ወንዶችም እንዳለ በቃ ፍጥረቶች የበለጠ ከፍ ያደርገናል ከጭንቀት እንወጣለን በቀላሉ ባይዚህ ሁላችንም አንድ ነን እንደ ኢትዮጵያ የምንጨናነቀው because እኔ ስለምጨናነቅ ነው አንቺ ስለምትጨናነቂ ነው ያ ስለሚጨናነቅ ነው ስለዚህ ሁላችንም ራሳችን ላይ እግዚአብሔር ካልን ቀረቤታ ከሰራን ኢትዮጵያም ትለመልማለች ስለዚህ በቃ ሴቶች ናቸው ደግሞ የዚህ ሊደሮች ከመንፈሳዊ ህይወት ጋር የሚያገናኙ ብዬ አስባለሁ እና ይዛኔ የኔ ቆንጆ ብዬ ስመክር ከዚህ አሮኑ ከምን እንደሆነ አላውቅም ግን አየዋለሁ እንዴት እንደተበደሉ እንዴት ዝቅተኝነት እንደሚሰማቸው እንዴት ራሳቸውን እንደማይወዱ አውቃለሁ ሰው ተናገርኩት አይ ቲንክ ብዙ ሴቶችም አግዣለሁ ብዬ አስባለሁ በዛ ጊዜ የምታስታውሱት ከሆነ ብዙ ሰዎች ረስተውታል አይ መሰለኝ አሮኑ ይረሳል ይሄው ያኔ አስታውሽው እየጠየኩ ነው ትዝ ይለኛል ምክንያቱም በጣም ብዙ ሰው ይላላከው ነበር ሁላ በጣም ነው ብርታት የመሆን አለውልሽ የመባል ስሜትን ይሰጣል መልእክት እኮ ከማን እንደሚመጣ አታውቀውም እግዚአብሔር ሲነግርህ መንገር ሲፈልግ በማን እንደሚነግርህ አታውቀውም ያ ነገር ድንገት ቲክቶክ ላይ ስትገባ ካየሁትና እኔን የምታወራኝ ከመሰለኝ ለኔ ነው ሜሴጁ ማለት ነው ሰው መቀበል ነው ያለኝ ምርጫ አይደል ሰው ለሴቶች እንደውም አዶናይ ያደላል የሚል ስሜትም ነበርና የሌለ ለዛ ይባላል የሌለ ማይለኛ እስቲ እንደው አንተስ ያ ስሜት አለ ወይ ለሴቶች የሚያደላ ስሜት አዎ ትንሽ ምክንያት አለ አሁን የለም እውነት ለመናገር አይ ቲንክ ስራዬን ሰርቻለሁ ብያለሁ በራሴ ግን እናቴን በጣም መክራት ነበረ ሲስተር ምናምንና ውስጤ የሚነግረኝ ነበረ ሴቶችን ላይ ስራ እንዳንዶን ሴቶችን ላይ ስራ ለምን እንደሆነ አላውቅም የመጣብኝ ስድብ አውቃለሁ ከወንዶች በጣም ብዙ ጥላቻ በጣም ብዙ ቂም መጥቶብኛል የዛኔ ያላሳለፍኩት ነገር የለም ግን ስቲል ያ ሁሉ እየሰማው ከሴቶች ጋር እየመከርኳቸው ነበር ኢቭን ወንዶችም እመክራለሁ እኮ ግን ሴቶችን ስመክር እንዳለ እንደ ህዝብ የምለው ነገር ገብቷቸው ይቀይራቸዋል ምን አይነት ኃይል ነው ይሄ ምን አይነት ኃይል ነው የኔ ኃይል አይደለም ይሄ እግዚአብሔር ኃይል ነው ሰው ልፍቀድለት ይውጣ ወንዶች ይጠሉኛል ብዬ አልይዘው ይውጣ እንችክራለሁ በቀይርበት ሰዎችን እና በጣም ደስ ብሎኛል ሴቶች ላይ መስራቴ አሁንም እቀጥልበታለሁ ቀንሻለሁ ትንሽ because አሁን በጋራ ነው እየሰራለሁት በሁሉ ሰው ላይ ነው ሁሉ አንድ by the way አሁን ስንወለድኛ
ወንዶችም ሴቶችም ማለት ነው ከእናታችን ነው የምንወጣው። እናታችን ደግሞ ብዙ ጭንቀት ትይዛለች፣ ብዙ ትራውማ አለባት፣ ብዙ በደል ደርሶባታል። እናታችን የቀጣይ ጄኔሬሽን እንትን ነች፣ ድልድይ ነች። ልጆች ሲወለዱ ከፕላሴንታው የሚቀበሉት ምግብ ብቻ ሳይሆን ጭንቀቷም ነው፣ የደረሰባት ትራውማ፣ ድብደባው ሊሆን ይችላል፣ በራስ አለመተማመን፣ ልዩ ሉኝታ። እቺ እናት እነዚህ ድምጾችን እነዚህ መጥፎ የሆኑ የማይጠቅሟት ነገሮችን ካላወጣች ልጇም እሱ ወርሶ ያድግና ከዛ ይቀጥላል ማለት ነው። እናቷ ላይ ከሰራ በመንፈሳዊ ደረጃ ላይ ራሷ ላይ እንድትሰራ፣ ራሷን እንድትወድ፣ እንድታከብር፣ ለየት ብላ እንድትወጣ ካገዝሻት ልጇም እንደዛ ሆነ ይወጣል ሲወለድ። ባይገርምሽ አሁን ምን ይሉታል ጄኔሬሽናል ትራውማ የሚባል አለ። የተላላፊ የሆነ እርግማን መሰለኝ፣ እንደዛ ነው መሰለኝ። ተላላፊ የሆነ እርግማን ስንለው በሰይጣን ደረጃ አይደለም፣ በራስ አለመተማመን እርግማን ነው። ራስን መጥላት እርግማን ነው። ከሰው በታች ነኝ ብለህ ማመን እርግማን ነው። እነዚህ ሁሉ ነገሮች ከያዘቻቸው ካልሰራችባቸው ከእግዚአብሔር ጋር ሆና ካልፈታች መንፈሷን ካላስተካከለች ልጇም እሱን ይዞ ያድጋል ማለት ነው። ያ ልጅም እንደዛ ያስተላልፋል። ስለዚህ አይ ቲንክ ለዛም ይመስለኛል ሴቶች ላይ የበለጠ የሰራሁት። ከዛ በኋላ ነው ወደ 3.3 ሚሊዮን ፎሎወር ወይ ተከታይ ወዳጆች ያፈራው ከስግጥ። አዎ ከስግጥ በኋላ በየቀኑ 200-300 ሺህ በየ2 ቀኑ 100 ሺህ በየ3 ቀኑ። ስንት ነበረ እንደው ፎሎወር መጀመሪያ ከሱ በፊት? ስግጥ ፍምስ ከማለቴ በፊት አይ ቲንክ 1.9 ሚሊዮን። እንደዚህ በአጭር ጊዜ ውስጥ ነው 3 ሚሊዮን? በአንድ ወር ነው እንደዛ የገባሁት። አንድ ወር ከ3 ቀን። ሶ ፓወርፉል ማለት ነው። this is extremely powerful አይደለ? ምን ሐሳብ አለ እንደው በዚሁ ተያይዞ ለመስራት ያሰብከው ነገር አለ? አሁን ቱር የማድረግ ዓላማ አለኝ። ቱር የማድረግ ዓላማ ስግጥ ፍምስ ቱር በኢትዮጵያ ጀምራለሁ። ኢትዮጵያ በስነ ስርዓት አድርጌ ቱር አደርጋለሁ። ከዛ በኋላ ኢንተርናሽናሊ ሄዳለሁ። አሜሪካ፣ ዩሮፕ አለ። ምንድነው የምታደርገው? ኮች የኮንፊደንስ ስልጠና ሻዶው ወርክ የሚባል አለ። which is ሰዎችን ጨለማቸው ተጋፍጠው እዛው ስቴጅ ላይ ያለው ራሳቸው ላይ ሰርተው እንዲለወጡ እንደዚህ ነበር ብለው እንዲለወጡ እንዲቀየሩ ቻሌንጅ ማድረጋቸዋለሁ። ለዛው ላይ እንዲፈቷት ያቺ ፍርሃታቸው። እና ቲክቶክ ስልጠናም ሰጣለሁ። ክሬቲቪቲ በቃ አብዛኛው ሰው እንዲወጣ ባይዘው ሰዎች ስንባል ክሬቲቪቲያችን ኤክስፕረስ ካላደረግን ልባችን የሚለን ነገር ካልሰማን ድርቅ እንላለን አይደለ? ሰዎች ደግሞ ውሃንም ባይዘው መንቀሳቀስ ይኖርብናል። መደነስ፣ መዘመር፣ መዝፈን። ስታወራ እንደሱ አለ ብዙ ጊዜ እንደዚህ ትላለህ እንደፈለክ ነው። ፍሪደም አስቢው። አንዲት ሴት በቃ በፍርሃት ተሳስራ ቁጭ ስትልና ራሷን የመግለጽ ነፃነቱ ሲኖራት ያላት ኤነርጂ በጣም የተለያየ ነው። ስለዚህ አንዲት ሴት እሱ ደረጃ ላይ መድረስ አለባት። ወንድም ቢሆን ከዛ ወንድ ኩርት ልበል ምናምን የሚለው አሳሰብ ወጥቶ ትንሽ ለስለስ እንዲል ስል ሪስፖንሲቢሊቲ መኖር አለበት። መስራት ማኔጅ እንዲያደርገው በቃ ባላንስ እንዲሆን። ብዙዎቻችን ወንዶች ስፔሻሊ ጠንካራ ነን፣ በቃ ደርቀናል። ገባሽ? የደረቀ ደግሞ ቶሎ ይሰበራል። ገባሽ? ስለዚህ ባላንስ እንሁን። በቃ ክሬቲቪቲ ደግሞ ትንሽ ፌሚኒን ሳይድ ያስፈልገዋል። ሴቶች በጣም ክሬቲቭ ናቸው። እናንተ ሀሳቦች አሏቸው፣ ህልም ምናምን። ወንዶች ደግሞ ሎጂካል ማሰብ እንወዳለን በጣም። ትንሽ ክሬቲቪቲም አለን። ስለዚህ ብዙ ወንዶች ከዚህ የደረቀ አስተሳሰብ በቃ እኔ እኮ በቃ መከበር አለብኝ፣ ይህ ስራ ነው፣ ዶክተሬት ተመርቄያለሁ፣ ቁጭ ልበል። እንደዚህ ካልክ ምን ትሆናለህ? ራስን ታስረዋለህ። ለመከበር በመከበር ስም ብለህ ታስረህ ደርቀህ ትሞታለህ። ለክብር ብለህ ብዙ አርቲስቶች፣ አክተሮች አሁን የታሰሩበት በዛ ነው አይደል እንዴ? ወደ ቲክቶክ ለምን እንደው የማይመጡት? በጣም ብዙ አክተሮች እግዚአብሔርን የህይወት ደረጃቸው ያን ያህል እንትን ዲክላይን እያደረገ ነው። አይሲ ይደብረኛል። አሁን አንተ በቃ ስግጥ ብለህ መጣ ምሳልክ ምናምን አሸነፍከው። በጣም አይ ላቭ ዘ ወርድ እና ደጋግሜ ብሎ ልለው እችላለሁ። ሰግጥ ከነ ችግሮቻቸው ጋር በጭንቀት እየኖሩ ያሉ ብዙ ሴቶች አሉ። እንዴት ይሄንን ገፍተው ወጥተው ይስሩና ራሳቸውን ያሸንፉ ትላለህ? አሁን የኔ ከባዱ ነገር ምንድነው? በጣም ዳይሬክት ሀቅ እናገራለሁ። ሰዎችን ወዲያውን ወደ ራሳቸው የሚመልሳቸው። ሁላችንም ሰዎች ነን። ሁሉም ሰው ከፍ አድርገህ የምታይ ከሆነ ሰዎችን ትፈራለህ። ከነዛ ተመሳሳይ ሰዎች ክብር የምትጠብቅ ከሆነ እነሱ ሰዎች በዚህ ክብር ይጠብቃሉ ከሰው። አንተም ከነሱ ክብር የምትጠብቅ ከሆነ ታሳሪ ነህ። እነሱ ያሉበት እስር ቤት ውስጥ አንተም ነህ። ስለዚህ እሷ ማወቅ ያለባት ምንድነው? አንደኛ ነገር ነገ ልትሞች ትችያለሽ። እወቂው። ህይወት አጭር ነች። ዝም ብለሽ አንቺ ዓመት እንዳለሽ አክት አታርጊ። አሁን አለን እዚህ ነገ ላንኖር እንችላለን። እሱ አሁን ሊያስረን አይገባን። እንደውም በጣም ነፃነታችን ሊያውጀው ይገባል። ያለን ጊዜ አጭር መሆኑን አስበን እንዴ አሁን እኔ 26 ዓመቴ ነው በራሴ።
ስንት ዓመት ነው የሚቀረኝ በደንብ አድርጌ ሱፌን ለብሼ እየተንቀሳቀስኩኝ ህይወት እንጆይ እያደረኩት የምኖርባት? አይ ቲንክ 30-40 ዓመት ነው። ከዛ በኋላ በቃ እርጋታ ይመጣል። ረጋ ትላለህ፣ እንትን ትላለህ። ራሱ ናቹራሊም እድሜ ምንም ሰውነትንም ኮንትሮል ስለሚያደርገው ለዚች 100 ዓመት እኮ ከኖር እድለኛ እኮ ነን። ባይዘው ወይ ምናልባት ነው ይሄም አናውቀው። ስለዚህ ለዚች 100 ዓመት ብለን አስቢው። ለዛ ሰው ብለሽ ለዛ ሰው ያ ሰው እንዲያከብርሽ ያ ሰው እንዳይሰድብሽ ብለሽ ስትታሰሪ ቀንሽን ስታጠፊ በዛ like it doesn't make sense። I'm saying ሁላችንም ባይዘው ህይወታችን ላይ የሚያስሩን ሰዎች አሉ። አሁን አምለሰት አንቺ በራስሽ ማለት ነው የምታውቂያቸው ሰዎች የምታስታውሻቸው በየቀኑ ይህ ባረግ እንደዚህ ይሉኝ ይሆናል ብለሽ የምታስቢያቸው ሰዎች ከ50 አይበልጡም ወይም ከ200 አንቺ ታዋቂ ስለሆንሽ ከ200 ኖርማል ሰው አሁን ሌላ ሰው ህይወታቸው ላይ የሚቆጣጠሯቸው ሰዎች 100 ሰዎች ናቸው። ከነዚህ 100 ሰዎች ውስጥ ከነሱ ጋር የተማሩ ናቸው። ጓደኛ የነበሩ አንድ ጊዜ ቤተሰብ አለ፣ ባል አለ፣ ሚስት አለች። እነዚህ ሁሉ ሰዎች ህይወታችን ይቆጣጠሯታል። እነዚህ ሰዎች ካላለፍን በምንም ተአምር ወደ ሌላ ደረጃ መድረስ አንችልም። ፈተናችን እነዚህ ሰዎች ናቸው። እነዚህ ሰዎችን ማስደሰት ማቆም ይኖርብናል። ከነሱ ክብር መጠበቅ ማቆም ይኖርብናል። ይናደዱ ይደሰቱ የኛ ጉዳይ አይደለም። የራሳቸው ህይወት አላቸው፣ መንገዳቸው ይመሩ። የራሳቸው ትተው ወደኔ ጣልቃ የሚገቡ ከሆነ ይህ ጥልቅ እያሉ ነው። ውጣ ምን ትሰራለህ እዚህ ገባሻል? ምን ትሰራለህ? የራሴ ህይወት ነው ይሄ፣ በቃ ችግር የለውም ልኑርበት፣ ራሴን ልምራ፣ ተውኝ በቃ። እቺ ማለት ከቻለች ታሸንፋለች። anything she wants ሞዴል መሆን ትፈልጋለች፣ ሴት መሆን ትፈልጋለች፣ ትችላለች። የታባቱ ሊያቆማት ይሞክራሉ። አንቺ እኮ ከ10 ያን ያህል እኮ አይደለሽም 7 እኮ ነሽ 6 ደረጃ ሊሰጧት ይሞክራሉ። ራሳቸውን ደረጃ ስለሰጡ እሷ ደረጃ ግን 10 ከ10 ታደርገዋለች። ለምን ብለው ሲስቁባት እና አባታቸው አገባቸው 10 ነኝ እኔ ድርቅ እዛው ስግጥ ታባቱ ጥብቅ አለሽ ትይያለሽ። አዲስ ማንነትሽ ማንም ሰው አይሳፈጥሽም። ታያለሽ መጀመሪያ ያንቺ አወዳዳቂ ይሆናሉ፣ መካሪ ይሆናሉ። ከዛ ያንቺ ተወዳዳሪ ይሆናሉ። ከዛ ባንቺ ይቀናሉ። ከዛ ያንቺ አንጨብጫቢ ይሆናሉ። ምርጫ የላቸው። ዋው ቴንክ ዩ። ብዙ ሰዎችን ኢንስፓየር የሚያደርግ የሚቀይር ቆም ብለው እንዲያስቡ የሚያደርግ ሀሳብ ነው ያነሳ ነው። ደስ ይላል።